ሰላም ሰላም እንዴት ናችሁ? መቶ ነኝ ከጂነስ አካዳሚ ክላስ። ባለፈው ሴክሽናችን ላይ 4.5 ላይ ስለ ኮሎምበስ ላው አይተን ነበረ። ኮሎምበስ ላው ምንድነው የሚለው በማቴማቲካሊ መልክ ጀነራሊ አድርገን አስቀምጠናል። እሱ ምንድነው የሚለው እንትኑ ፎርሱ ማለትም ከሁለት ቻርጆች መካከል በአትራክሽን ጊዜ ወይ በሪፐልሲቭ ፎርስ ጊዜ ማለት ሪፐልሲቭ በሚሆንበት ጊዜ ላይ ተመሳሳይ ቻርጆች መካከል ማለት ነውና የሚኖረው የሚፈጠር ፎርስ አለ ብለናል። ያ ፎርስ ደግሞ እንትን የሆነ ፊልድ ላይን የሚባል አለ። በዛ ፊልድ ላይን ላይ ቦታ ላይ ነው አፕላይ የሚደረገው ብያለሁ። ያ ፎርስ ደግሞ ከሁለት ቻርጆች ጋር ዳይሬክትሊ ፕሮፖርሽን እንደሚሰራ የቻርጆቹ መጠን ሲጨምር ፎርሱ በጣም ሃይ የሆነ እንደሚጨምር ደግሞ ከራዲየሱ ጋር ኢንዳይሬክትሊ እንደሆነ ማለትም የራዲየሱ መጠን እየጨመረ ሲሄድ ፎርሱ እንደሚቀንስ፣ ፎርሱ ሲጨምር ደግሞ ራዲየሱ እንደሚቀንስ አይተን ነበረ ማለት ነው። ስለዚህ በዋናነት ህጉ እሱን ነው ያየነው እና ዛሬ ደግሞ ኤሌክትሪክ ፊልድ የሚለውን እናያለን። ያው እነዚህ ሀሳቦች አይነጣጠሉም ማለት ቻርጅ ደግሞ ፎርስና እነዛ በሁለቱ መካከሎች ያሉ ፎርሶች አሉ አይደል? እነዛ ፎርሶች እና የኤሌክትሪክ ፊልዱ አለ። እነዛ ፎርሶች አፕላይ የሚደረጉበት ቦታ ሪጅኑ ማለት ነውና እነዚህ ሀሳቦች መቼም ቢሆን አይነጣጠሉም። ስለዚህ እዚህ ጋር ዛሬ የምናየው እሱን ሀሳብ ነው ማለት ነው። ስለ ኤሌክትሪክ ፊልድ ፎርሱ አፕላይ የሚሆንበት ቦታ ነው ማለት ነው። ስለዚህ አን ኤሌክትሪክ ፊልድ ኢዝ ሪጅን ነው። ስለዚህ አንድ ቦታ ነው፣ የሆነ ሪጅን የሆነ ክልል ነው። የሆነ ቦታ በቃ አለች፣ ያቺ ቦታ ናት ኤሌክትሪክ ፊልድ የምትባለው። ፊልድ ማለት ሜዳ ማለት ነው አይደል? በሌላ አባባል የሆነ እንደ ሜዳ አይነት ነገር ነው። ስለዚህ የኤሌክትሪክ ፊልድ ማለት የሆነ ሪጅን የሆነ ቦታ ነው። ወይራና ኤሌክትሪክ ቻርጅ ኤክስፒሪየንስ ፎርስ። ስለዚህ የኤሌክትሪክ ቻርጅ ፎርሱ ኤክስፒሪየንስ የሚያደርግበት አፕላይ የሚደረግበት ማለት ነው። ፎርሱ የሚሰራበት ቦታ ያ ቦታ ምን ተብሎ ይጠራል? ኤሌክትሪክ ፊልድ ተብሎ ይጠራል። ስለዚህ ጀስት አስ ፉትቦል ፊልድ ኢዝ አን ኤሪያ ዌር ዘ ጌም ኢዝ ፕሌይድ። ስለዚህ እንደ ያው ኳስ የሚጫወቱት ተጫዋቾች ኳስ የሚጫወቱበት ሜዳ አለ አይደል? በቃ እንደዛ ነው ብላችሁ ያዙ። የሆነ ሜዳ ላይ አይደል ተጫዋቾቹ የሚጫወቱት ማለት ነው። እነዛ ኳስ የሚጫወቱት ተጫዋቾች እንትን ኳሱን የሚጫወቱበት ሜዳ አለ አይደል? ስለዚህ ሜዳው ምንድነው? ተጫዋቾቹ የሚጫወቱበት ቦታ ማለት ነው። ስለዚህ ተጫዋቾቹ እዚህ ጋር እንደ ፎርስ ይታሰባሉ፣ ሜዳው ደግሞ እንደ ፊልዱ ይታሰባል ማለት ነው። እንደ ኤሌክትሪክ ፊልድ ይታሰባል ማለት ነው። ስለዚህ እንደዛ ነው። ኤሌክትሪክ ፊልድ አለ፣ በኤሌክትሪክ ፊልድ ላይ ደግሞ ፎርሱ አፕላይ ይደረጋል ማለት ነው በሌላ አባባል። ስለዚህ እንደዚሁ ነው ኤግዛምፕሉ። ስለዚህ ኤሌክትሪክ ፊልድ ኢዝ ማለት ኤሌክትሪክ ፊልድ ላይን አር an excellent way of visualized electric fields. They were first introduced by ሚካኤል ፈራዳይ። ስለዚህ ይሄኛው ኤሌክትሪክ ፊልድ የሚባለው በመጀመሪያ ጊዜ የታወቀው በማን ነው? በሚካኤል ፈራዳይ ነው። ደግሞ በኖርማሊ በዚህ በአይናችን ማየት አንችልም። ነገር ግን ምንድነው የሚደረገው? ቪዥዋላይዝድ ማድረግ እንችላለን። ማለት እንዳለ መገመት እንችላለን። የሆነ ነገር አድርገን መኖሩን በአይን ባይታይም ራሱ መኖሩን እርግጠኛ መሆን እንችላለን ማለት ነው። ስለዚህ the space around charges or an arrangement of charges different from space in which no charges are present. ስለዚህ you can test whether space has an electric field by bring a small ስለዚህ point positive charge into the space። ስለዚህ ምንድነው በቀላሉ ይሄ ለማስረዳት ሌላ ኤግዛምፕል ብጠቀም ለምሳሌ ባለፈው ብዬ ነበርና የሆነ ፌስታል ነገር የሆነ በቃ ትንሽ ክብደት የሌለው ነገር ማለት ነውና እኛ ስናወራ ከአንደበታችን የሚወጣ ስናወራ ማለት የሆነ ንፋስ ነገር ይወጣል አይደል? እሱ ነገር ምንድነው ቼክ ለማድረግ የሆነ ፌስታል ነገር ትንሽዬ ፌስታል አምጥተን በአፋችን አጠገብ አስቀምጠን ብናወራ ምንድነው የሚሆነው? ፌስታሉ ምንድነው የሚሆነው? ይንቀሳቀሳል አይደል? ልክ እንደዚያው ነው ምንድነው የሚሆነው? ይሄ እንትኑ በአፋችን ዙሪያ እንትን አየር የሚወጣው ይታያል።
አይታይም አይደል? ልክ እንደዚሁም ፎርስ ፊልድ የሚባለው ማለት ኤሌክትሪክ ፊልድ የሚባለው ልክ እንደዚህ ነው። አይታይም ግን አፕላይ ይደረጋል፣ ፎርሱ አለ ማለት ነው። ስለዚህ ልክ እንደዚህ ነው። የሆነ ቴስት ቻርጅ የምትደረገው ቴስት ቻርጅ የምትባለው ፖዚቲቭ ቻርጅ አለች እና እጅግ በጣም ትንሽዬ ናት። ያው ላየሁትም ግን በጣም ትንሽዬ ትባላለች። በጣም ትንሽ ናት። እሷን አምጥተን እናደርጋለን ወደ አፋችን አጠገብ አስጠግብተን ብናወራ እሷ ፖዚቲቭ ናት እና ከአፋችን የሚወጣ ኔጌቲቭ ቢሆን ምንድነው አትራክት ያደርጋታል ማለት ነው ወዲያውኑ። ስለዚህ እዛ እንትን ታች አልተደረገ ማለት ነው። ከአንደበታችን አልተለጠፈችም ያቺ ፖዚቲቭ፣ ግን አስጠግተን ነው ያስቀመጥነው። ከዛ በኋላ ካፋችን የመጣው ኔጌቲቭ ከሆነ ወዲያውኑ አትራክት ያደርጋል ማለት ነው። ስለዚህ በእንደዚህ አይነት መልክ ምንድነው የሚሆነው አፕላይ ይደረጋል ማለት ነው። ምኑ ፎርሱ ማለት ነው። የቱ ላይ? ከአንደበታችን በሚወጣበት በአፋችን ዙሪያ ማለት ነው። ስለዚህ የአፋችን ዙሪያ ምንድናት? እንትን ነው የሚባለው ማለት ነው። ፊልድ ነው የሚባለው፣ ኤሌክትሪክ ፊልድ ነው የሚባለው። ስለዚህ you can test whether a space has an electric field። ስለዚህ የሆነ ቦታ ላይ አሁን እኔ እንዳልኩት ኤሌክትሪክ ፊልድ መኖሩን ለመፈተን ለማወቅ ቴስት ማድረግ እንችላለን። እናደርገን ያቺን ፖዚቲቭ ቴስት ቻርጇን አምጥተን ወደ አንደበታችን አጠገብ ስናስጠጋ ምንድነው አትራክት የሚያደርግ ከሆነ ኦር ሪፔልሲቭ የሚያደርግ ከሆነ ሪፔል የሚያደርግ ከሆነ ፖዚቲቭ ቻርጅ እንዳለ፣ እንደሞ አትራክት የሚያደርግ ከሆነ ኔጌቲቭ ቻርጅ ከአፋችን እንደሚወጣ ማወቅ እንችላለን። ልክ እንደዚሁም የሆነ ስፔስ ቻርጅ ወዳለበት ስፔስ አስጠግተን ቴስት ማድረግ እንችላለን ማለት ነው፣ ፊልድ መኖሩን ማለት ነው። ስለዚህ ምንድነው ኢፍ ፖዚቲቭ እዚህ ጋር ሌላ ነገር ቆይ እስቲ the space around charges on arrangement of different from space in which no charges are present። ስለዚህ በቃ ይሄ እሱን ነው የሚያወራው። እና እዚህ ጋር ምንድነው if charges experience an electric force። ስለዚህ እንትን ቻርጆቹ በኤሌክትሪክ ፎርስ ማለት ኤሌክትሪክ ፎርሶቹ ኤክስፒሪየንስ የሚያደርጉበት then there is an electric field። ስለዚህ አሁን እንዳልኩት በፊልዱ ላይ ነው ፎርሱ አፕላይ የሚያደርገው። ስለዚህ ምንድነው ኤሌክትሪክ ፎርሱ ኤክስፒሪየንስ የሚያደርግ ከሆነ አንድ ኤሌክትሪክ ፎርስ አለ አይደል? አፕላይ የሚደረግ ከሆነ ማለት ነው። ፎርሱ የሚስብ ከሆነ ደግሞ ማይስብበትም ሁኔታ ሊኖር ይችላል አይደል? ግን የሚስብ ከሆነ ኤክስፒሪየንስ የሚያደርግ ከሆነ then there is an electric field። ስለዚህ አሁን እንዳልኩት ምንድነው ወደ አንደበታችን አስጠግተን የሚስብ ከሆነ አሁን በቃ መሳብ የሚችል ከሆነ በቃ እዛ ቦታ ላይ ምን አለ? ፊልድ አለ ማለት ነው። ስለዚህ ወደ ሌላም ቻርጅ ወዳለበት ነገር አስጠግተን ማለት አናስነካም፣ አስጠግተን ፖዚቲቭ ቻርጅን ብናስጠጋ ያ ፖዚቲቭ ቻርጅ ሪፔል የሚያደርግ ከሆነ ኦር አትራክት የሚያደርግ ከሆነ ምንድነው ፎርሱ አፕላይ ተደርጓል ማለት ነው። ፎርሱ አፕላይ ከተደረገ ምንድነው ያው እዛ ቦታ ላይ ፊልድ አለ ማለት ነው። ስለዚህ ኤሌክትሪክ ፊልድ አለ ማለት ነው። ስለዚህ for this reason በዚህ ምክንያት the small charge is called test charge ተብላ ትጠራለች ማለት ነው። እና ብቻውን ያለችው ፖዚቲቭ ቻርጅ ናት። ስለዚህ እቺኛው ምን ተብላ ትጠራለች? ፖዚቲቭ ቴስት ቻርጅ ተብላ ትጠራለች። ስለዚህ it is test for the existing of electric field ይላልና እቺኛው ደግሞ እቺኛው አሁን ፖዚቲቭ ቴስት ቻርጅ የምትባለው ለምን ትጠቅማለች? ኤሌክትሪክ ፊልድ መኖሩን ለማወቅ ነው ማለት ነው። ስለዚህ እንዳሁኑ እንዳልኩት ያው አትራክት የምታደርግ ኦር ሪፔል የምትገፋ ከሆነ ተመሳሳይ ቻርጆች ሪፔል ይገፋፋሉ ብዬ ነበር አይደል? እነዛውን የሚገፋፋ ከሆነ ኦር አትራክት የሚሳሳብ ከሆነ ምንድነው ያው ፊልዱ አለ ማለት ነው። ፎርሱ አፕላይ እስከተደረገ ድረስ አለ፣ ፊልዱም አለ ማለት ነው። ስለዚህ as no it has to be small so that its presence does not disturb the electric field it is trying to detect። ስለዚህ ያው እንትን ቻርጆቹ ማለት ፊልዶቹ መኖሩን ዲቴክት ለማድረግ ይጠቅማል ማለት ነውና ደግሞ ዳስ ኖት ዲስተርብ አይሆንም ማለት ነው። ስለዚህ ምንድነው በቃ እንትኑ ፊልዱ መኖሩን ቼክ ለማድረግ ነው፣ ዲቴክት ለማድረግ ነው ዋና እቺኛዋ ቻርጅ እንትን የምትደረገው። ግን ምንድነው ፊልዱ ለሷ እንትን አይደረግም፣ ዲስተርብ አይደረግም ማለት ነው፣ የሷ ፊልድ ማለት ነው። ስለዚህ ፊልዶቹ እንደ ሌሎቹ ቻርጆች ፊልድ ላይ የሚባለው አታወጣም ማለት ነው። አውጥታም ደግሞ ወዲያውኑ አትራክት ሆና አትለጠፍም፣ በሌላ ቻርጅ ላይ ሄራ አትለጠፍም ማለት ነው። ስለዚህ ኦር ሌላ ቻርጅ እንትን አታደርግም ማለት ነው፣ አታወጣም ማለት ነው። ስለዚህ shows the electric field lines of the positive and the negative charges body።
ስለዚህ ኤሌክትሪክ ፊልድ ላይን እዚህ ጋር ለምሳሌ ላይኖቹ ማለት ነው እና አሁን ለምሳሌ እዚህ ጋር ፖዚቲቭ እና ኔጌቲቭ ቻርጆች አሉ። እዚህ ጋር ምንድነው ፖዚቲቭ ቻርጆች ቀስቱ ወዴት እንደሚያሳይ በጣም ማየት አለባችሁ። ወደ ውጪ ነው ቀስቶቹ እንትን የሚሉት። ስለዚህ ፖዚቲቭ ቻርጅ መቼም ቢሆን ወዴት ነው ፎርሱ አፕላይ የሚደረገው? ወደ ውጪ ነው፣ ወደ ውስጥ አይደለም። እሺ ስለዚህ አፕላይ የሚደረገው መቼም ቢሆን ወዴት ነው? ወደ ውጪ ነው። ስለዚህ እዚህ ጋር ደግሞ ኔጌቲቭ ቻርጅ ወዴት ነው? ወደ ውስጥ ነው መቼም ቢሆን። ስለዚህ ሲስብ ከሌላ ከውጭ የመጣው ነገር ካለ ፖዚቲቭ የሆነ ነገር ካለ ፖዚቲቭ ምንድነው? ወደ ውጪ ነው አይደል? ስለዚህ ወደ ውጪ እያለ የመጣውን ፎርስ መቼም ቢሆን እሱ ደግሞ ወደ ውስጥ ና እያለ ይስባል ማለት ነው። ስለዚህ ተቃራኒ እንትን ጾታ ምናምን እያልን ባልፎ እንዳወራ ነው ለዚህ ነው ማለት ነው። አንደኛው ወደ ውጭ ሲል ሌላኛው ደግሞ ወደ ውስጥ ይላል። ሁለቱ ሲያያዙ ምንድነው? ሁለቱ ሲቀራረቡ ምን ይሆናል? ይያያዛሉ ማለት ነው። ምክንያቱም አንደኛው ወደ ውስጥ እያለ ነው፣ ሁለተኛው ወደ ውጭ እያለ ነው። ስለዚህ አትራክት የመደረግ ባህሪ ያለባቸው ማለት ነው። እና ደግሞ ፊልዱ እንደዚህ ነው። ይሄ ፊልድ ላይ ነው የሚባለው፣ እንደዚህ ነው የሚቀመጠው። ፎርሱ አፕላይ የሚደረግበት በዚህ ዙሪያ ላይ ነው፣ ቀስቶቹ ባሉበት ዙሪያ ላይ ነው ማለት ነው። ስለዚህ በዚህ ቦታ ላይ አፕላይ የሚደረገው ፎርስ አለ ማለት ነው። ስለዚህ ኤሌክትሪክ ፊልድ የሚባለው እንደዚህ ነው። ቻርጅ አለች፣ በቻርጇ ዙሪያ ምን አለ? ፊልድ አለ። በዛ ፊልድ ላይ ነው ፎርስ አፕላይ የሚደረገው ማለት ነው። ኢቭን ሳይነካኩ እያለ የመሳሳብ ባህሪ አለ። የመሳሳብ ባህሪ ካለ ደግሞ ምን አለ? ፊልድ አለ ማለት ነው። በዚህ ቦታ ላይ ነው። በዚህ ፊልዱ በመኖሩ ምክንያት ነው ስበቱ የስበት ሜዳ ስላለበት ነው እንትኑ አፕላይ የሚደረገው ማለት ፎርሱ አፕላይ የሚደረገው ማለት ነው። ስለዚህ ይሄ የፊልዱ ፕሮፐርቲዎቹ አሉና የራሱ የሆነ ፕሮፐርቲዎቹ አሉ። ለምሳሌ ያህል ዘ ፊልድ ላይን ኔቨር ኢንተርሴክት ኦር ክሮስ ኢች አዘር ምንድነው? እነዚህ አሁን ለምሳሌ ላይኖቹ አሉ አይደል? ላይኖቹ አሁን ፖዚቲቭ እና ኔጌቲቭ ሆኖ ሲሳሳቡ ተቀራርቦ ምንድነው አንዱ ከሌላው ጋር ኢንተርሴክት አያደርግም። አንዱም ላይን ሌላውን ላይን ቆርጦ አይሄድም ማለት ነው። ስለዚህ መቁረጥ ባህሪ ምናምን የለው። ገብታችኋል አይደል? ስለዚህ አንዱ በሌላው ኢንተርሴክት ማለት በቃ ቆርጦ መሄድ አለ አይደል? ላይኖችን ቆርጦ መሄድ እንደዛኑ አይቆርጥም ማለት ነው። ስለዚህ ክሮስ ኢች አዘር የሚለው እሱ ነው እና ነበር በፍጹም በቃ ክሮስ አያደርግም፣ ቆርጦ አይሄድም ማለት ነው። አንደኛው ፎርስ ላይኑ የሌላኛውን ፎርስ ላይኑን ቆርጦ አይሄድም። ደግሞ ዘ ፊልድ ላይን አር ፐርፔንዲኩላር ቱ ዘ ሰርፌስ ኦፍ ዘ ቻርጅ። ስለዚህ ምንድነው ከቻርጁ ጋር 90 ዲግሪ ይሰራል ማለት ነው መቼም ቢሆን። አሁን እዚህ ጋር ብታዩት ምንድነው ለምሳሌ እዚች ጋር መሃል ላይ የሄደችውን ሰንተር ብታዩ አንድ ቀስት ብታዩ ምንድነው ከቻርጁ ጋር ስንት ዲግሪ ይሰራል? 90 ዲግሪ ይሰራል ማለት ነው። ስለዚህ ሌሎቹንም ቢሆን እንደዚህ ቀና እያደረግን ብናይ ምንድነው 90 ዲግሪ የሚሰራ ይሆናል ማለት ነው። ስለዚህ ሁሉም ቻርጆቹ ላይኖቹ በቻርጁ ላይ 90 ዲግሪ ይሰራሉ ፐርፔንዲኩላሪ ማለት ነው። ስለዚህ የሚሆኑት በቻርጁ ሰርፌስ ላይ ፐርፔንዲኩላሪ ይሰራሉ ማለት ነው። ስለዚህ ዘ ማግኒቲዩድ ኦፍ ቻርጅ፣ ስለዚህ የቻርጁ ማግኒቲዩድ መጠኑ ማለት ነውና እንደዘ ነምበር ኦፍ ፊልድ ላይን አር ፕሮፖርሽናል ቱ ኢች አዘር። ስለዚህ ምንድነው ፊልድ ላይኑ በነምበር ማለት ነው፣ በነምበር ፊልድ ላይኑ እና ለኛው ደግሞ ነምበር ኦፍ ፊልድ ላይን አለ፣ ደግሞ ማግኒቲዩድ ኦፍ ቻርጅ አለ። ስለዚህ የቻርጁ መጠን እየጨመረ በሄደ ቁጥር ለምሳሌ 5 ማይክሮኮሎምብ ከሆነበት ደግሞ 10 20 ማይክሮኮሎምብ ምናምን እያለ እየጨመረ በሄደ ቁጥር ፊልድ ላይኖች ምን ይሆኑ ይመጣሉ? እየጨመሩ ይመጣሉ ማለት ነው። ስለዚህ ፊልድ ላይኑ ለምሳሌ 20 መስመሮች አሉ ለምሳሌ ነው ያልኩት። 20 መስመሮች በአንድ ቻርጅ ዙሪያ አለ ከተባለ ያ ደግሞ 20 መስመር ያለው የቻርጁ መጠን 5 ማይክሮኮሎምብ በሆነበት ጊዜ ላይ ነው 20 ላይኖች ያሉት እና ማይክሮኮሎምቡ 10 በሆነ ጊዜ 10 ማይክሮኮሎምብ በደረሰ ጊዜ ደግሞ ፊልድ ላይኑም ስንት ነው የሚሆነው? ከ20 ወደ 40 ያድጋል ማለት ነው። ስለዚህ ልክ እንደዛውም እየጨመረ ይሄዳል ማለት ነው። የቻርጁ መጠን ሲጨምር የላይኖቹ መጨመር ብዛት እየጨመረ ይመጣል ማለት ነው። ስለዚህ ፊልድ ላይን ኦሪጂኔት የሚያደርገው አት ፖዚቲቭ ቻርጅ እንደ ተርሚኔት አት ኔጌቲቭ ቻርጅ። አሁን እንዳየነው ከፖዚቲቭ ቻርጅ መቼም ቢሆን ቻርጆቹ ወደ ውስጥ አይሆን ወደ ውጪ ነው ፎርሶቹ አፕላይ የሚደረጉት ማለት ነው። በኔጌቲቭ ላይ ደግሞ ተርሚኔት የሚያደርገው ኔጌቲቭ ላይ ነው ማለት ነው። ስለዚህ ወደ ኔጌቲቭ ገብቶ ነው ጸጥ የሚለው ማለት ነው። ስለዚህ ደግሞ ኮንቲኒዩስሊ አያደርግም ማለት ሪሳይክል አያደርግም ለማለት ነው። ሪሳይክል አያደርግም ለማለት የፈለኩት ለምሳሌ ፎርሱ ከእንትን ፖዚቲቭ ቻርጅ እና ኔጌቲቭ ቻርጆች አሉ አይደል? እና እነዛ ሁለቶቹ ምንድነው የሚሆኑት? ከፖዚቲቭ ቻርጅ ፎርስ ይወጣል፣ ወደ ኔጌቲቭ ቻርጅ ይገባል። ከዛ ከኔጌቲቭ ወጥቶ
ወደ ፖዚቲቭ ይመጣል የሚባለው ነገር የለም። ገብታችኋል አይደል? መቼም ቢሆን ከፖዚቲቭ ይመጣል ወደ ኔጌቲቭ ይገባል። በቃ ይበቃል። እዛ ጋር ይበቃል ሲባል እንትን ኮንቲኒዩስሊ ሪሳይክል አያደርግም ለማለት ፈልጌ ነው። ስለዚህ ከአንዱ የወጣ ወደ አንዱ እየገባ ከአንዱ ወጣ ወደ ሌላኛው እየገባ ምናምን የሚባለው ነገር የለም። መቼም ቢሆን ከፖዚቲቭ ይወጣል ወደ ኔጌቲቭ ይገባል። ስለዚህ ኔጌቲቭዋ መቼም እሷን ብታወጣው ነገር የለም ማለት ነው። መቀበል ብቻ ነው ስራዋ። ፖዚቲቭም ደግሞ መቼም ቢሆን ወደ ውስጥ የሚያገባው ነገር ምንም ነገር የለም። ማውጣት ብቻ ነው ስራው። ምን ፎርስ ማለት ነው። ስለዚህ መቼም ቢሆን እንደዚህ ኦሪጂኔት የሚደረገው ማለት ነው። እና ፊልድ ላይኑ መቼም ቢሆን ፊልድ ላይን ካለ ፎርስ አለ ብዬ አይነጣጥሉም። እነዚህ መቼም ቢሆን አስቡበት እሺ። እና ማለት እንደማይነጣጥሉ ይወቁ ለማለት ነው። ስለዚህ መቼም ቢሆን ኦሪጂኔት የሚደረገው ከፖዚቲቭ ላይን የአፕላይ ፎርሱ ፊልድ ላይኑ ይወጣል ወደ ውጪ ነው ከፖዚቲቭ የሚወጣው። ከዛ እንደሚያደርገው የቱ ላይ ነው? በኔጌቲቭ ላይ ነው ማለት ነው። ስለዚህ ሪሳይክል አያደርግም ማለት ነው። እነዚህ ካልን ደግሞ መጨረሻኛው ፕሮፐርቲ the line of force bend together when particles in unlike charges attract each other። ስለዚህ ተመሳሳይ ቻርጆች ሲሆኑ ማለት እንትን ተቃራኒ ቻርጆች ሲሆኑ ምንድነው የሚሆኑት? ሁለቱ ቻርጆች መቶ ፎርሱ ምንድነው በንድ ሆኖ ታጥፎ አንድ ላይ ያያዛል ማለት ነው። ስለዚህ ቀደም እንዳልኩት እንትን አያደርግም። የፊልድ ላይኖቹ አንዱ ሌላውን አቋርጦ አያያዝም ማለት ነው። ስለዚህ በንድ ሆኖ ነው ታጥፎ ነው አንዱ ከሌላው ጋር እንትን የሚያያዘው ማለት ነው ፊልድ ላይኖቹ። ደግሞ እንደዛውኑ ተመሳሳይ የሚሆን ማለት ተቃራኒ የሚሆን ከሆነ ደግሞ ቻርጆቹ አንዱ ከሌላው ጋር ለምሳሌ ተመሳሳይ ተቃራኒ የሚሆን ከሆነ ቤንድ አድርጎ አትራክት ይደራረጋሉ። የፊልዳቸውን ላይን ወደ አንድ በኩል አጥፈው ይሳሳባሉ ማለት ነው። ደግሞ ተመሳሳይ ቻርጆች ከሆኑም ደግሞ ምንድነው የሚሆኑት? እንትናቸው ይታጠፋል። ሲታጠፍ ደግሞ ወዴት ነው? ወደ ውጪ አንዱ ሌላውን እየገፋ ነው የሚታጠፈው። ለምሳሌ እዚህ ጋር ፊገር አለና እዚህ ጋር በምታዩበት ጊዜ ምንድነው ተመሳሳይ ቻርጅ ሲኖር አሁን ለምሳሌ እዚህ ጋር ይተመልከቱ ኔጌቲቭ ቻርጅ እና ኔጌቲቭ ቻርጅ እና እንትኑ እንዴት ነው ፊልድ ላይኖቹ እንዴት እየሆኑ ነው? ተመልከቱ። እንደዚህ ወደ ውጪ ነው የሚዞረው። ተመልከቱ ሁለቱም የኔጌቲቭ ቻርጆች ፊልድ ላይኖች ወደ ውጪ ነው በንድ የሚሆኑት ማለት ነው። ስለዚህ እወይ ነው የሚሆነው። ገብታችኋል አይደል? ወደ ውጪ እየራቀ ነው የሚሄደው። አንዱ ከሌላው ጋር እየተገፋፋ ወደ ውጪ ነው በንድ የሚደረገው ማለት ነው። ልክ እንደዚሁም ደግሞ በኔጌቲቭ ቻርጅ ላይ ስታዩት ምንድነው ማለት ፖዚቲቭ እና ኔጌቲቭ ቻርጅ ላይ ስታዩ ደግሞ አንዱ ከሌላው ጋር ላይኖቹ እንዴት በንድ ነው እንደሚያያዙ ይታጠፉና ጫፋቸውን ይያያዛል። አንዱ ከሌላው ጋር ይያያዛል። ከዛ በኋላ እዚህ ጋር እንደምታዩት ይያያዛል ማለት ነው። በዛኛው ግን ወደ ውጪ ነው፣ በዚህኛው ወደ ውስጥ ነው ማለት ነው በቀላሉ። ስለዚህ እዚህ ጋር እንደገና ላንብብላችሁ። the line of force bend together አንድ ላይ ሲታጠፍ ታጥፎት ሲያያዝ ማለት ነው። ተቃራኒ ቻርጆች ሲሆኑ ማለት ነውና ተመሳሳይ ቻርጆች ሲሆኑ ደግሞ ምንድነው የሚሆነው? ቤንድ አፓርት ነው የሚሆነው፣ ወደ ውጪ ነው ማለት ነው አያያዙ። እንትን በሚሆንበት ጊዜ ተቃራኒ ቻርጆች ሲሆኑበት ግን ተያይዞ በንድ ይታጠፋል። ተያይዞ ነው የሚታጠፈው። ደግሞ ተመሳሳይ ሲሆን ደግሞ ወደ ውጪ ሲያያዝ ወደ ውጪ በንድ ሆኖ ላይኖቹ ይወጣሉ ማለት ነው። መቼም ቢሆን ተመሳሳይና ተቃራኒ የሆኑ ቻርጆች በእነዚህ አይነት መልክ አፕላይ ይደረጋሉ ማለት ነው። ወደ ውስጥ ነው ወደ ውጪ ቤንድ ያደርጋሉ ማለት ነው። ስለዚህ ኤሌክትሪክ ፊልድ ስትሬንግዝ አለ። ያ ኤሌክትሪክ ፊልድ ስትሬንግዙ ደግሞ ጥንካሬው አለ፣ ምን ያህል ይጠነክራል የሚባለው አለና ኤሌክትሪክ ፊልድ ስትሬንግዝ at any point in space እና በአየር ላይ ማለት በአየር ላይ ሲባል እቺ ስፔስ በምትባለው ቦታ ምንድናት? የቻርጁ ዙሪያ ብላችሁ አዙ እሺ። እና the electric field strength at any point in space ማለት በየትኛውም በቻርጁ ዙሪያ ማለት ነውና በየትኛው በቻርጁ ዙሪያ የትኛውም ስፍራ ላይ ወደ ውስጥ ትንሽ ገባ አድርገነው ወደ ውጪ ወጣ አድርገነው ትንሽ ወደ ጎን አስጠግተነው በቻርጁ ዙሪያ ስናስቀምጥ በየትኛውም ቦታ ማለት ነውና ምንድነው ኤሌክትሪክ እቺ የምትባለው ምንድነው ፊልድ ላይኑን ነው እንትን የምትለው ፊልዱን ነው ሪፕሬዘንት የምታደርገው ዲኖት የምታደርገው ማለት ነው። ስለዚህ ኤሌክትሪክ ፊልድ ስትሬንግዝ የምትባለው በኢ ነው ዲኖት የሚደረገው። ስለዚህ ኤሌክትሪክ ፊልድ ላይን is equal to the force per unit charges exerted on a positive test charge ማለት ነው። ስለዚህ እቺዋ እንትኑ ኤሌክትሪክ ፊልዱ ከማጋር ነው እኩል የሚሆነው ፎርስ ፔር ዩኒት ቻርጅ ማለት ነውና
ይሄ ደግሞ በማን ላይ ነው? ኤክሰርት ኦን ፖዚቲቭ ቻርጅ። ስለዚህ በፖዚቲቭ ቻርጅ ላይ ፎርሱ አፕላይ የሚደረግበት ስፍራ አለ አይደል? ያ ስፍራ የፎርሱን እንትን ውጤት ነጥብ የፎርሱን መጠን ለማን ነው የምናካፍለው? ለቻርጁ መጠን። ፎርሱ ለምሳሌ 500 ኒውተን ይሁን ደግሞ 400 ኒውተን ብለን ዝም ብለን በቃ ለምሳሌ ያህል ነውና 400 ኒውተን ነው ብለን ዝም ብለን ብንይዝ ደግሞ ቻርጆቹም እንደዛው 20 ኮሎምብስ ኦር 50 ኮሎምብስ ብለን ብንይዝ ምንድነው ያቺ 400 ፎርስ ኒውተን ለማን ነው የምናካፍለው? ለቻርጁ ነው የምናካፍለው። ቻርጁ 20 ኮሎምብስ ነው። ስለዚህ ለሱ አካፍለን ምንድነው የሚመጣው? ኤሌክትሪክ ፊልድ ስትሬንግዝ እናገኛለን። ስለዚህ ያ ደግሞ ይሄን ያህል ነው። ስትሬንግዙ ጥንካሬው ይሄን ያህል ነው ማለት ነው። ስለዚህ ዩኒቱ ደግሞ ኒውተን ፔር ኮሎምብ ይሆናል ማለት ነው። ምክንያቱም ፎርስ ለቻርጅ ነው ያካፈልነው። ይሄ ደግሞ ኒውተን ፔር ኮሎምብ ይሆናል እሳይ ዩኒቱ። ስለዚህ እሳይ ዩኒቱ በዚህ ተጠርቶ ነው ስትሬንግዙ የሚገለጸው ማለት ነው። ስለዚህ እዚህ በቴብል ላይ እንደምታዩት ፎርስ ሲካፈል ለቻርጅ ምንድነው የሚሰጠው? ኤሌክትሪክ ፊልድ ይሰጣል ማለት ነው። ኤሌክትሪክ ፊልድ ስትሬንግዙን ይሰጣል። ምን ያህል ጠንካራ ነው የሚባለውን ይሰጣል። እኛው ደግሞ ክሪስ ክሮስ አድርገን ለፎርስ ስንጠቀም ምንድነው ኤሌክትሪክ ፊልድ ስትሬንግዝ ታይምስ ቻርጅ ምን ይሰጣል? ፎርስ ይሰጣል ማለት ነው። ስለዚህ እዚህ ጋር እንደምታዩት ምንድነው እንትን ኤሌክትሪክ ፊልድ ስትሬንግዝ ለማግኘት ፎርሱን ለቻርጁ እናካፍላለን። ፎርሱን ለማግኘት ደግሞ ከዚህ ክሪስ ክሮስ አድርገን ምንድነው የምናገኘው? ፎርሱን ለማግኘት ኤሌክትሪክ ፊልድ ስትሬንግዝን ለቻርጅ እናባዛለን ማለት ነው። ስለዚህ ወደዚህ ትንሽ እንትን ስንል ኤሌክትሪክ ፊልድ ስትሬንግዝ ኢዝ ቬክተር። ስለዚህ ቬክተር ኳንቲቲ ላይ ይመደባል ማለት ነው። ይሄኛው ኤሌክትሪክ ፊልድ ስትሬንግዙ ቬክተር ኳንቲቲ ሲባል አቅጣጫ አለው ማለት ነው። ማግኒቲዩድና አቅጣጫ አለው ማለት ነው። ስለዚህ ወደዚህ ይሄን ያህል መጠን ይዞ ነው ጥንካሬው ብለን ነው የምንገልጸው። ስለዚህ ጥንካሬው ይሄን ያህል ነው ብለን ብቻ ሳይሆን አቅጣጫውንም ጭምር እንሰጣለን ማለት ነው። ኢፍ ቻርጅ ኢዝ ፖዚቲቭ ከሆነ ኤሌክትሪክ ፊልድ ስትሬንግዝ ሃዝ ዘ ሴም ዳይሬክሽን ኦፍ ዘ ፎርስ አክቲንግ ኦን ዘ ቻርጅ ማለት ነው። ስለዚህ መቼም ቢሆን አቅጣጫ አለ ብያለሁ። ቬክተር ከሆነ እስከሆነ ድረስ ምን ያለ አቅጣጫ አለ? ማግኒቲዩድም አለ እና ይሄኛው እንትና ፊልድ ስትሬንግዙ ፖዚቲቭ ቻርጁ ፖዚቲቭ ቻርጅ ለፖዚቲቭ ቻርጅ ተካፍሎ የመጣ ውጤት ከሆነ ማለት ነው እና ለፖዚቲቭ ቻርጅ ተካፍሎ ፎርሱ ለፖዚቲቭ ቻርጅ ተካፍሎ የመጣ ውጤት ከሆነ የፊልዱ አቅጣጫው ወዴት ነው የሚሆነው? የፎርሱ አቅጣጫን ይይዛል ማለት ነው። ስለዚህ ፎርስ ሲካፈል ለቻርጅ ነው አይደል? ቻርጁ እኛ ያካፈልንለት ቻርጁ ፖዚቲቭ ቻርጅ ከሆነ እንትኑ እናገኛለን። ፎርስ ሲካፈል ቻርጅ ፊልድ ስትሬንግዝ እናገኛለን። ፊልድ ስትሬንግዙ ደግሞ ቬክተር ስለሆነ አቅጣጫ አለው ማለት ነው። ስለዚህ አቅጣጫው የማን ይሆናል? የፎርሱ ይሆናል ማለት ነው። የፎርሱ ሲሆን ደግሞ መቼ በሚሆንበት ጊዜ ቻርጁ ፖዚቲቭ ከሆነ ነው የሚሆነው። ቻርጁ ደግሞ ኔጌቲቭ የሚሆን ከሆነ ደግሞ እንደሚሆነው ዳይሬክሽኑ የፊልድ ስትሬንግዝ ዳይሬክሽኑ ወዴት ነው የሚሆነው? ኦፖዚት ይሆናል ማለት ነው። ስለዚህ ቻርጇ ኔጌቲቭ ከሆነች የእንትኑ የፊልድ ስትሬንግዙ አቅጣጫ ወዴት ነው የሚሆነው? ወደ ፖዚቲቭ አቅጣጫ ይሆናል ማለት ነው። ይሄ ማለት ደግሞ ወደ ፖዚቲቭ ከሆነ ወዴት ነው? ወደ ቀኝ በኩል ማለትም ወደ ኢስት በኩል ይሄዳል ማለት ነው። ስለዚህ ቻርጇ ፖዚቲቭ ከሆነች የፎርሱን አቅጣጫ ይዛል። ፎርሱ ወዴት እንደሄደ ወደዛ እሱ ወደ ሄደበት አቅጣጫ ይሄዳል ማለት ነው። ግን ቻርጇ ኔጌቲቭ ከሆነች ተቃራኒ የፎርሱን ተቃራኒ ይዛል ማለት ነው። ፎርሱ ወደ ፖዚቲቭ ከሆነ ፊልዱ ወደ ኔጌቲቭ ይሆናል። ደግሞ ፎርሱ ወደ ኔጌቲቭ ከሆነ ፊልዱ ወደ ፖዚቲቭ ይሆናል። ይሄ መቼ ነው የሚሆነው? ቻርጁ ኔጌቲቭ በሚሆንበት ጊዜ ማለት ነው። ቻርጅ ፖዚቲቭ ሲሆን ግን ፎርሱ ወደ ሄደበት ፊልድ ስትሬንግዙ ተከትሎ ወደ የትም ይሄዳል ማለት ነው። ስለዚህ እንደዚህ ነው እና on the other hand the SI unit of electric field is Newton per coulomb ነው አሁን እንደተናገርኩት ነው። ስለዚህ እዚህ ጋር ምን አለን? ኤሌክትሪክ ፊልድ ስትሬንግዝ ዱ ቱ ፖይንት ቻርጅ። ስለዚህ በአንድ ቻርጅ ዙሪያ የሆነ ቦታ ላይ ያለው ስትሬንግዝ ማለት ነው። ስለዚህ ለምሳሌ ቻርጅ አለ፣ በዛ ቻርጅ ዙሪያ ላይ የሆነ ቦታ አለች፣ በዛች ቦታ ላይ ያለው የፊልዱ ስትሬንግዝ ማለት ነው። ስለዚህ ምንድነው in order to measure the electric field in a given region የሆነ ቦታ ይሰጠናል። ከቻርጁ ይሄን ያህል እርቀን
ተብሎ ምናምን ቦታ ይሰጠናል እና ይሄን ያህል ቦታ አለ እና ጊቭን የተደረገ ሪጅን አለ። በዛ ሪጅን ላይ ኤሌክትሪክ ፊልድን ለመለካት ማለት ነው ለመለካት ምንድነው የምናደርገው? ዩ ኢንትሮዲዩስ ኤ ቴስት ቻርጅ ኤንድ ሜጀር ዘ ፎርስ ኦን ኢት። ስለዚህ ቴስት ቻርጅ የምትባለውን ፖዚቲቭ ተጠቅመን ፎርሶን ሜጀር ማድረግ እንችላለን እና ነገር ግን you should realize that the test charge exerts force on the charge that produce the field። ስለዚህ ምንድነው እንትኑ ቴስት ቻርጅ እኛ መገነዘብ ያለብን ነገር ምንድነው? ያቺ ቴስት ቻርጅ አለች አይደል? በቴስት ቻርጅ ላይ ፎርስ አፕላይ ይደረጋል። ፎርስ አፕላይ ተደረገ እስከተባለ ድረስ ምን አለ? ፊልድ አለ ማለት ነው። ስለዚህ ፊልድ ፕሮዲዩስ ይደረጋል ማለት ነው። እና ፊልድ አለ ማለት ፎርስ አለ፣ ፎርስ አለ ማለት ፊልድ አለ። ደግሞ ፊልድ የለም ማለት ምን የለም? ፎርስ የለም ማለት ነው። ስለዚህ ፎርስ የለም ማለት ደግሞ ፊልድ የለም ማለት ነው። ስለዚህ አንዱ ከሌላው አይነጣጠልም ማለት ነው። ፎርሱ የለም ከተባለም ቻርጁ የለም፣ ቻርጁ አለ ከተባለ ፎርሱ አለ። ስለዚህ እነዚህ ሶስቱ ቻርጁ፣ ፎርስ እና ፊልዱ መቼም ቢሆን አይለያዩ። እሺ መቼም ቢሆን ማለት ነው። ስለዚህ አሉ ማለት ሶ ኢት ሜይ ቼንጅ ዘ ኮንፊግሬሽን ኦፍ ዘ ቻርጅ። ስለዚህ አንዱ ከሌላው መቼም ቢሆን አይነጣጠልም። ፊልዱ አለ። ፊልዱ እስካለ ድረስ ደግሞ የቻርጆቹ ኮንፊግሬሽን ምንድነው የሚሆነው? ቼንጅ ነው የሚሆነው። የቻርጆቹ ኮንፊግሬሽኑ ይቀየራል ማለት ነው። ስለዚህ ፊልዱ እስከተፈጠረ ድረስ ማለት ነው። ስለዚህ since electric field is force per unit charge፣ ስለዚህ ኤሌክትሪክ ፊልድ ፎርሱ በቻርጆቹ ላይ አፕላይ ሲደረግ ምንድነው የምናገኘው? ኤሌክትሪክ ፊልድ ስትሬንግዝ ነው የምናገኘው። ስለዚህ you divide the force by the charges to obtain the field due to charge at location of q or charge ይባላልና ስለዚህ ምንድነው አሁን እንደተናገርኩት ሁሉም ነገር ተመሳሳይ ነው ማለት ነው። ፎርሱ ለቻርጁ ሲካፈል ምን ይሰጠናል? ኤሌክትሪክ ፊልድ ስትሬንግዝን ይሰጣል ማለት ነው። ስለዚህ ፎርሙላው እዚህ ጋር ምንድነው? ፎርስ ሲካፈል ለቻርጅ ኤሌክትሪክ ፊልድ ስትሬንግዝን ይሰጣል። ይሄን ደግሞ በፎርስ ቦታ ላይ የባለፈውን ኢኩዌሽናችን ብናስገባ ማለት ነው። የባለፈው ኢኩዌሽናችን ምንድነው የሚለው? ፎርስ እኩል ይሆናል የኤሌክትሪክ ኮንስታንት ኤሌክትሮስታቲክስ ኮንስታንት አለ 9 ታይምስ 10^18 የሚል አለና 9 ማለት የሚል አለና ያቺን ኮንስታንት ታይምስ ሁለቱ ቻርጆች አንዱ ከሌላው ጋር ተባዝቶ ሲካፈል ለራዲየስ ይሆናል ማለት ነው። ይሄ የፎርሱን ነው ማለት ነው። ስለዚህ አሁን ደግሞ የኤሌክትሪክ ፊልድ ስትሬንግዙ ምንድነው? የኤሌክትሪክ ፊልድ ስትሬንግዙ አለ። ኤሌክትሪክ ፊልድ ስትሬንግዝ ለማግኘት ምንድነው የምናደርገው? ፎርስ ሲካፈል ለቻርጅ እናደርጋለን። በፎርሱ ቦታ የባለፈው ኢኩዌሽናችንን እናስገባለን። ከዛ ምንድነው እዚህ ቦታ ላይ ተመሳሳይ ቻርጆች አሉ። ለምሳሌ ምንድነው እዚህ ጋር ሁለት ተመሳሳይ ቻርጆች አሉ። እነዚህ ተመሳሳይ ቻርጆችን እናደርጋለን ካንስል አውት እናደርጋለን። ስለዚህ ካንስል አውት ስናደርግ ምንድነው የሚቀርልን? ኮንስታንት ታይምስ ቻርጅ 1 እና ሲካፈል ደግሞ ራዲየስ ይሆናል ማለት ነው። ስለዚህ እነዚህ ቻርጆች ይጠፋሉ ማለት ነው። ስለዚህ መጨረሻኛ ላይ የሚመጣው ውጤት ስንት ነው? ኮንስታንት ታይምስ ቻርጅ ኦቨር ራዲየስ ስኩዌር ይሆናል ማለት ነው። ስለዚህ ፎርሱ ይሄ የፎርሱ ፎርሙላ መጨረሻኛ ላይ የሚመጣው እቺኛዋ ትሆናለች ማለት ነው። ስለዚህ እንትኑ የፊልድ ስትሬንግዙ በፎርስ ቦታ ተክተን መጨረሻኛ ላይ የምናገኘው ፎርሙላ እቺኛዋ ናት ማለት ነው። ኮንስታንት ታይምስ ቻርጅ ኦቨር ራዲየስ ስኩዌር ይሆናል። ስለዚህ the above equation gives the field rising due to the charge ይላልና at any location which is at a distance r from q ማለት ነው። ስለዚህ ፎርሱ ማለት እንትኑ ፊልድ ስትሬንግዙን ለመለካት የሆነ ጊቭን የሚሰጥ ፊልድ ቦታ አለ ማለት ከዚህች ቦታ ፎርሱ ምን ይሆናል? ከቻርጁ ይሄን ያህል ርቀን ቢሆን ፎርሱ ምን ያህል እናገኛለን? ደግሞ ፊልድ ስትሬንግዙ ምን ያህል ነው? ለምሳሌ ከቻርጁ ትንሽ 2 ሴንቲሜትር ብንርቀው ፊልድ ስትሬንግዙ አለ ፊልድ ላይን አለ ብለን ነበር አይደል? ያ የፊልድ ላይኑ ስትሬንግዙ ምን ያህል ነው? ምን ያህል ጠንካራ ነው? ምን ያህል ፎርሱ በዛ ቦታ ላይ አፕላይ ይደረጋል? ባይዞይ ከፎርሱ ጋር ዳይሬክትሊ ፕሮፖርሽን ይሰራል እንትኑ ፊልዱ ማለት ነው። ስለዚህ ፎርስ ጨመረ ማለት ፊልዱም ይጨምራል ማለት ነው። ስለዚህ እዛ ቦታ ላይ ፊልድ ስትሬንግዙ ምን ያህል ነው ከተባለ ፎርሱም ይጨምራል ማለት ነው። የፎርሱ መጠን እዛ ቦታ ላይ አለ ማለት ነው። ስለዚህ 3 ሴንቲሜትር or 3 ሚሊሜትር ስንርቅ ምን ያህል ነው
3 ሚሊሜትር ደግሞ ጨምረን ወደ 6 ሚሊሜትር ስንልቅ ምን ያህል ነው ስትሬንግዙ የላይኑ የሚለውን ለማግኘት እቺኛው ፎርሙላ እንጠቀማለን ማለት ነው። ስለዚህ ከቻርጁ ርቀት ያለው ራዲየስ አርን ይወክላል ማለት ነው። ስለዚህ the direction of the field is taken as the direction of force which is exerted on the positive charge። ቅድም እንዳልነው ምንድነው ፖዚቲቭ ቻርጁ እኛ የተጠቀምነው በፎርሙላ ላይ የተጠቀምነው ቻርጁ ፖዚቲቭ ቻርጅ ከሆነ የፎርሱን ዳይሬክሽን ይዞ ይቀጥላል ማለት ነው። እንደሞ የተጠቀምነው ኔጌቲቭ ቻርጅ ከሆነ ቫልዩ ሲሰጥ በኔጌቲቭ የሚሰጥ ከሆነ ማለት ነው። በሌላ አባባል በኔጌቲቭ የሚሰጥ ከሆነ የኔጌቲቭ ቻርጅን ነው ወክሎ የመጣው። ስለዚህ ኔጌቲቭ ቻርጅ ከሆነ ደግሞ የፎርሱ ዳይሬክሽን ተቃራኒ ይሆናል ማለት ነው። ስለዚህ ፎርሱ ወደ ኔጌቲቭ ዳይሬክሽን ከሆነ እኛ የተጠቀምነው ቻርጅ ደግሞ ኔጌቲቭ ከሆነ የፊልድ ስትሬንግዙ አቅጣጫ ወዴት ነው? ወደ ፖዚቲቭ ይሆናል ማለት ነው። ስለዚህ ፎርሱ ደግሞ ማለት እኛ የተጠቀምነው ቻርጁ ፖዚቲቭ ከሆነ ፊልድ ስትሬንግዙ ወዴት ነው የሚሄደው? ፖዚቲቭ ወደሚሄድበት ተከትሎ ይሄዳል ማለት ነው። ስለዚህ አትወዛገቡ፣ እንደገና መስማት ትችላላችሁ። ስለዚህ twice the electric field strength radial outwards from the positive charge and radially in the toward the negative charge። ቅድም እንዳልነው ወደ ኔጌቲቭ ተርሚኔት ያደርጋል፣ ከፖዚቲቭ ደግሞ ይወጣል ማለት ነው። ስለዚህ ከፖዚቲቭ አውትዋርድ ነው ፊልዱ፣ ከኔጌቲቭ ደግሞ ኢንዋርድ ይገባል ማለት ነው። ስለዚህ just like the electric force and electric field also obey the superposition principle። ስለዚህ ምንድነው ለኤሌክትሪክ ፎርስ ምንድነው ፎርሙላውን ስንሰራ ባለፈው ኮንስታንት ታይምስ ቻርጅ 1 ታይምስ ቻርጅ 2 ታይምስ ኦቨር ራዲየስ ስኩዌር ብለን ነበር አይደል? ስለዚህ ምንድነው ራዲየሱ አለ ማለት ነው። ከፎርስ ከቻርጁ አንፃር የሚያዝ ምን አለ? ከቻርጁ አንፃር የሚያዝ ራዲየስ አለ። ስለዚህ ይሄ ፎርሱ ደግሞ ምን ብለን ነበር? በፊልዱ ላይ ነው አይደል አፕላይ የሚደረገው። ስለዚህ ልክ እንደዚህ ሆኑ ምንድነው እንደ ፎርሱ ለፊልዱ ደግሞ ምን አለ? የሱፐር ፖዚሽን ፕሪንሲፕል ይጠቀማል ማለት ነው። ስለዚህ ፎርሱ አፕላይ የሚደረግበትን ኦር የሆነ ፎርሱ የሆነ ፖዚሽን ኦር የሆነ ቦታ ጊቨን የሚደረግ ቦታ አለ። ለምሳሌ ፎርሱ ከአንድ ቻርጁ 2 ሚሊሜትር ርቀት ላይ ሲኖር ምን አለው? ለፎርሱ የራሱ ሆነ ስትሬንግዝ አለ። ለፎርሱ የራሱ ሆነ አለ ማለት ቫልዩ አለው ማለት ነውና ያ ቫልዩ በኒውተን ደግሞ 500 በጣም ሃይ የሆነ ፎርስ አለ፣ ኦር ላው የሆነ ፎርስ አለ፣ ሚዲየም የሆነ ፎርስ ሊኖረው ይችላል። በቃ የሆነ ፎርስ አለ፣ የሆነ የፎርስ መጠን አለ እና እየራቀ በሄደ ቁጥር ፎርሱ ምን ይሆናል? ይቀንሳል አይደል? ራዲየሱ እየጨመረ ሲሄድ ማለት ነውና ከቻርጁ ያለው ርቀት እየጨመረ ሲሄድ ፎርሱ ምን ይሆናል? ይቀንሳል። ልክ እንደዚህ ነው ስትሬንግዙም ደግሞ ምን ይሆናል? የሆነ የሆነ ነጥብ ይዘን ስትሬንግ ማለት ወደ ቻርጁ ያቺ ነጥብ ወደ ቻርጁ ስናስጠጋ ያቺ ፖዚሽን ወደ ቻርጁ ስናስጠጋ ምንድነው የፊልዱ ስትሬንግዝ ይቀንሳል ማለት ነው። ማለት ወደ ቻርጁ ስናስጠጋ ይጠነክራል፣ ደግሞ ከቻርጁ ስናርቀው ምንድነው የሚሆነው? አይጠነክርም፣ ግን ስናስጠጋ ይጠነክራል ማለት ነው። ልክ እንደዚሁም ፎርሱም ወደ ቻርጁ ሲጠጋ ሃይ ነው፣ ወደ ቻርጁ ደግሞ ወጣ ስናርቅ ለው ነው የሚሆነው ማለት ነው። ልክ እንደዚህ ነው የሱፐር ፖዚሽን ፕሪንሲፕል አለው ማለት ነው ለፊልዱ ማለት ነው። እሱን የሚከተለው ማለት ነው። ስለዚህ በዚህ ምክንያት ደግሞ ምንድነው የሚሆነው? ሁለት እና ከዛ በላይ የሆኑ ቻርጆች አምጥተን በዛ ቻርጆች መካከል የሆነ ፖዚሽን እንይዛለን። የሆነ አንድ ነጥብ የሆነች ቦታ እንይዛለን እና የዛ ቦታ ስትሬንግዙ የማን ስትሬንግዝ ይሆናል? የየአንዳንዱ ቻርጆቹ ድምር ይሆናል ማለት ነው። ማለት ለምሳሌ 5 ቻርጆች አሉ እንበል በአንድ ቦታ ላይ የተሰበሰቡ። በ5 ቻርጆች መካከል የሆነ መሃል ላይ ገፍተን የሆነ ቦታ እንይዛለን። የሆነ ነጥብ በቃ የሆነ እቺን ቦታ ብለን እንይዛለን። የሆነ አንድ ቦታ ከዛ ያቺ ቦታ ላይ ያለው የፊልድ ስትሬንግዙ ጥንካሬ የማን ይሆናል? የትኛውን ቻርጅ ፊልድ ስትሬንግዝ ይሆናል? የአምስቶቹ ቻርጅ ፊልድ ድምር ይሆናል ማለት ነው። ገፍታው ይችላል 5 ቻርጅ አለ፣ የአምስቶቹ የፊልዱ ቬክተር አለ አይደል? ድምሩ አለ እና የዛ የአንዱ ቻርጆች ፊልድ ተደምሮ የዛ የአምስቶቹ ፊልድ ስትሬንግዝ ይሆናል ማለት ነው። በዛች ፖዚሽን ላይ ያለው ፊልድ ስትሬንግዙ ማለት ነው። ስለዚህ ያቺ ቦታ ላይ ያለው ስትሬንግዝ ለማግኘት ምን እናደርጋለን? እዛ ያለው የቻርጆቹን ቫልዩን መጠቀም አለብን ማለት ነው። ስለዚህ
ከዛ በኋላ ነው የምናገኘው የፊልዱ ማለት ነው። ፊልዱ ደግሞ የአንድ ቻርጅ ብቻ ሳይሆን የአምስቶቹ ቻርጅ ይሆናል ማለት ነው። ስለዚህ የዛሬ ክፍለ ጊዜያችንን በዚህ እናጠናቅቃለን። በቀጣይ በሌላ ቪዲዮ እስከምንመጣ ድረስ ደህና ቆዩልን። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ያልገባላችሁ ነገር ካለ ጠይቁልኝ፣ ዲስከስ እናደርጋለን። ችግር የለውም። እኔም ራሴ ያለውን ሼር አደርግላችኋለሁ፣ እናንተ ደግሞ ሼር ታደርጋላችሁ። እስከ ቀጣይ ቪዲዮ ድረስ ደህና ቆዩ። ቻው።